ከባስ ላይ ወረድ ሲሉ ቶሎ ወደ ቤት ገብቶ ሙከየፍ አለበት ላይ ለመድረስ የሚጓጓ ማለት ነው። ሙቀት በጣም ከባድ ነው። የአሁን ሙቀት በጣም እኔ ገና ጀመረ፣ ግን በጣም ሀይሏል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እህት ወንድሞቼ በአረብ ሀገር ላይ የምትኖሩ አላህ በያላችሁበት አላህ ይጠብቃችሁ። ሙቀቱ በጣም ከበድ ብሏል ማለት ነው። ገና ከመጀመሩ እኔ እንኳ አብዛኛው ጊዜ ውጭ ላይ አልቆይም፣ ያው ልጆች ለመቀበል ነው ኢንሻአላህ። አሁን እንግዲህ ይዘጋል ትምህርት እስከ 9ኛ ወር ድረስ። እኔ ውጭ ላይ ብዙ ሰራው የለኝም፣ ግን በውጭ ላይ የሚሰሩ እህቶችም አሉ፣ ወንድሞች አሉ። በብዛት ወንድሞቻችን ወላሂ በጣም ከባድ ነው። የኮንትራክሽን ስራ የሚሰሩ በውጭ ላይ እንግዲህ ብዙ አይነት የሚሰሩ አሉ እና እነሱ በጣም ያሳዝኑኛል። ውጭ ላይ ወጣ ባልኩ ሰዓት ማለት ነው። ሙቀቱ በጣም ከባድ ነው። አላህ ይጠብቃችሁ። አላህ ከእናንተ ጋር ይሁን። በጣም ነው የሚያሳዝኑት ማለት ነው። የስራው መብዛትም ከሙቀቱ ጋር በጣም ከባድ ነው። አላህ በያለንበት ሁላችንም አላህ ይጠብቀን። እህቶችም እንግዲህ ውጭ ላይ ምግብ የሚሰሩ አሉ። የውጭ መጥባም ከይፍ የሌለበት የውጭ ግቢ ብዙ ሰዓት የሚታጠብ ሊኖር ይችላል። መኪና የሚያጸዱም አሉ እና በጣም ከባድ ነው። አልሐምዱሊላህ እኔ እንኳ ያን ያህል እንደዚህ ያው ልጅ ለመቀበል ነው እንጂ ብዙም ይሄን ያህል ሙቀት አያገኘኝም። ግን ለዛችሁም ወጣ ብለን ደግሞ ያለው ሙቀት በጣም ከባድ ነው። በጣም ነው የሚያሳዝኑኝ ውጭ ላይ ያሉ ወንድሞቻችን ማለት ነው። አላህ ከእናንተ ጋር ይሁን። ያልፋል እንግዲህ እያልን እንኖራለን ማለት ነው። እንግዲህ በጣም ብዙ አመት ነው። እኔ እንኳን ተለማምዶኛል። ሙቀት ግን ያው ለምደናል ብለን አንልም። ሙቀት በጣም ከባድ ነው። ሁለዚህም በየአመቱ አዲስ ሆኖ ነው እየጨመረ ነው የሚመጣ እንጂ አይቀንስልንም። አላህ እንግዲህ ሁላችንንም አላህ ያበርተን። በሰላም እንግዲህ ሰርተን በሰላም ወደ ቤታችን ወደ ሀገራችን ገብተን ከቤተሰቦቻችን ጋር በሰላም የምንኖር አላህ ያደርገን። ሀገራችንን አላህ ሰላም ያደርግልን። አላህ ከዚህ ከሙቀት አላህ ይገላግለን፣ ከዚህ ከፀሐይ ማለት ነው። አብሽሩ በርቱ፣ የማያልፍ የለም እላለሁ። እና እህቶች ምግብ ስትሰሩ ውጭ ላይ የምትሰሩ በዚህ ፀሐይ ላይ ምግብ ይዛችሁ ከክሽና ወደ ትልቅ ቤት ምናምን ደስ ስትመላለሱ ራሳችሁን ጠብቁ። ምግብ በጣም ስለሚሸት ማለት ነው። ራሳችሁን ጠብቁ። አላህ ከእናንተ ጋር ይሁን። ግቢ ስታጸዱ ደግሞ ወይ ማታ ማጽዳት ወይ ደግሞ በጧት አንስቶ ማጽዳት ነው። በጣም ሙቀቱ በጣም ከባድ ነው እንግዲህ ማለት ነው። አብሽሩ፣ አላህ ከእናንተ ጋር ይሁን። አላህ ይጠብቀን ሁላችንንም ማለት ነው። እና ዩቲዩብን ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። አዲስ ጀማሪ ነኝ። ኢንሻአላህ እንግዲህ በተሻለ ቪዲዮ በተሻለ አይዲያዎች እንትን እላለሁ። ያው የመጀመሪያ ስለሆነ ነው። ኢንሻአላህ በተሻለ ነገር ብቅ እላለሁ ማለት ነው።